ቦርሳውን ቆዳውን ቦርሳ ለማዘመን ለማሳደግ የሴቶች ተሰለጠኑ ሴቶች ወንዶች የሚሆን አለ አይደር ይሰራሉ፣ ቦርሳ ይሰራሉ። ይህን መሰለ መርታሉ ላይ ማነሽ ወይ ደግሞ ከብዙ ከሩቅ የመጡ የሚማሩ ክፍል ነው የሚማሩ እነሱም እንትን የሚያካሄዱ እነሱ ደግሞ አንድ ጎን ከዚያ ትምህርት አሉበት፣ አንድ ጎን የማሰልጠን ችሎታ አላቸው። ሰልጥነው ማሰልጠን ወደ ተጠቃሚነቱ ደረጃ የደረሱ ክፍሎች ናቸው። እዚህ ደግሞ ብዙ አስተማሪዎች ሴቶች እነሱ ይህንን መጠየቅ ይችላላችሁ። ይህን የሰፉት ናቸው ያስተማርኳቸው። እሺ እስኪ እህታችን መጀመሪያ ስምሽን ንገሪንና አሁን እነዚህ በጣም ብዙ ጥሩ ጥሩ የሆኑ ስራዎችን እያየን ነው። ስለነዚህ ማብራሪያ ትሰጪናለሽ። በመጀመሪያ ስምሽን፣ ያለሽ የትምህርት እንትን ዝግጅት ሁሉ ጨምረሽ ነገር። እሺ ስሜ ጽዮን ካሳ ይባላለሁ። አሁን የሚገኘው በባህረ ጥበብ ሁለገብ የሀገር በቀል እውቀት የግዕዝና ስነ ምግባር ትምህርት ቤት ውስጥ ነው። በተጨማሪ ትምህርት ቤቱ ከግዕዝና ከስነ ምግባር ውጭ እንደ አይነት የእጅ ጥበብ ሙያዎችን ልጆችን በስነ ምግባር የመገንባት ስራን ይሰራል። እነዚህ የእደ ጥበብ ሙያዎች ደግሞ የሚሰሩት በዋነኝነት ይሄ ቦርሳ የሚዘጋጀው ከበሬ ቆዳ ነው፣ ከከብት ማለት ነው። ከሱ ይዘጋጃል። እነዚህ ጌጦች ደግሞ እንደምታያቸው ይሄኛው ዘመናዊውን የያዘ ነው። በዘመናዊ መልኩ ይሄኛው በዘመናዊ መልኩ የተዘጋጀ ነው ማለት ይሄንን አሁን ስናየው ሌዘር ነው፣ ከሌዘር ነው የተዘጋጀ። ይሄኛው ደግሞ ከፍየል ቆዳ እኛ ራሳችን ከምናዘጋጀው ማለት ነው። ከፍየል ቆዳ እናዘጋጅና እንደዚህ ጌጠኛ በሆኑ ነገሮች እናስባቸዋለን ማለት ነው። ይሄ አሁን ምንድነው ማስተላለፍ የፈለግነው? አንደኛ መዝሙረ ዳዊት አሁን ለምሳሌ መያዝ ብንፈልግ እነዚህን መዝሙረ ዳዊት መያዝ እንችላለን፣ በዚህ ልክ እንደዚህ ማለት ነው። ሌላም ደግሞ ለምሳሌ አሁን ለመዘነጫ የሚፈልጉ ሰዎችም ካሉ ይሄ ያን ያክል የተጋነነም ስላልሆነ ለዛም መጠቀም ይቻላል ማለት ነው። እና ባህላዊንም ዘመናዊንም አብሮ የያዘ ነው ማለት ነው። ሁለገብ የሀገር በቀል እውቀት ትምህርት ቤት እንደሚባሉ ሁለቱንም አካቶ የያዘ ነው ማለት ነው። እነዚህ ዝግጅታቸው ለምሳሌ ከመጀመሪያ ጀምሮ ስናይ መጀመሪያ የከብት ቆዳ ይገዛል። ከዛን ተቆርጦ መወጠር በሚችልበት መጠን ተቆርጦ ይወጠራል። ከዛ መድረቁ ሲረጋገጥ እኛ ልኬታውን እንለካለን፣ ቁጥር ይሰጠናል። ማዘዝ የሚፈልጉ ሰዎችም ካሉ ቁጥሩን ይሰጡናል። ለእነሱ በሰጡን ቁጥር ልክ ሰርተን እናቀርብላቸዋለን ማለት ነው። ማህደሩም ልክ እንደዛው ይሰራል። እነዚህ ቦርሳዎች አሁን ያወጣናቸው እንደ ሳምፕል ነው። ትልልቆች ቦርሳዎችም አሉ። እንደዚህ የድርሳንም መስራት እንችላለን። የተለያዩ ዲዛይኖችንም እያወጣን መስራት እንችላለን ማለት ነው። በጣም የሚገርም ነገር ነው እና እስካሁን እኔ እስከማውቀው ከዚህ ከቆዳ የሚሰሩ እንትኖች ማህደሮች ለወንዶች ነው የሚሰሩት እስካሁን። እኔ አሁን ለመጀመሪያ ጊዜ ነው ከዚህ ጋር ያየሁት። አሁን ለሴቶች ደግሞ ይሄ ለሴቶች መሰለኝ ሴቶች በእንትን የተሰፋ የሆነ ከሀር የተሰራ ነገር መያዣ ሲይዙ ሲጠቀሙ ያለው እና አሁን ይሄ ደግሞ በጣም የሚገርም እና ለረዥም ጊዜ የሚያገለግል ዘመናዊ መልክ የያዘ በሀገር በቀል ሁሉም ነገር ከዚሁ ባለ ለምሳሌ ቆዳ አሁን ኢትዮጵያ በአንድ ወቅት ቆዳ እንትኗ በጣም ጥሩ ከፍተኛ ደረጃ የደረሰ ነበረ ኤክስፖርት በምታደርግበት። አሁን ኤክስፖርት እንትናችንን በጣም ወርዶ አሁን የቆዳ ውጤቶች ዝም ብሎ የሚጣሉበት ደረጃ ተደርሷል እና ይህንን ነገር ደግሞ ወደዚህ መመለስ በጣም ትልቅ የጥበብ ጅማሮ ነው እና በጣም ነው የደነቀኝ። ይህንን ሳይ በጣም ነው የደነቀኝ። ስለዚህ እናንተ አሁን የምትጠቀሙት የበሬ ቆዳና የፍየል ቆዳ ነው የምትጠቀሙት። ቆዳና የበሬ ቆዳ። ስለዚህ አሁን ማህደር እያዘጋጃችሁ ነው ያለ። ድግስም እንደግሳለን። ትሰራላችሁ። ብራና ይፈቃሉ። ብራና እንፈቃለን። በቃ የዚህ ውጤቶች እዚህ ያሉት አሁን የእደ ጥበብ ሙያ ውጤቶች ሙሉን እኛ ነው የምንሰራቸው። እዚህ ያሉት እኛ ልንገዛ የምንችለው ሌዘሩን ብቻ ነው። ሌላው ሙሉን ወጪውን ይሄንን ቅርጹን ለራሱ የምናወጣው ዲዛይኑ እኛ ከዚህ ያለው እንደሆነ ማለት ነው። ስለዚህ ብራና እንትኑ ይዘጋጃል። እሷን ብራና መፋቅ ይችላሉ፣ መጠረዝ ይችላሉ፣ ቅርጽ መስጠት ይችላሉ። የፍየል ቆዳ እናክራው አስተራታውን ተወካይ በእደ ጥበብ ተወክላ የምታሰራት ለዚያ ሙያ ስለደረሰች ሌሎችም አሉ እያስተማሩ ነው።
በነገራችን ላይ ሆሮ በሰላም በለን እያሉ ሆሮ በሰላም ሆሮ በሰላም። ስለዚህ በዕደ ጥበብ ማሰልጠን እሷ ጋር አሉ መሪዋ እሷ ናት። ሌሎችም አሉ ትምህርቱን ያስተምራሉ፣ ዕደ ጥበብ ያሰለጥናሉ፣ ተግባራዊ ይሰራሉ። ራሳቸውንም የሚኖርበት ይዘዋል። ተጠቃሚ ደግሞ ቁጠባ ራሳቸውን ያደርጋሉ። ማሰልጠኛም ይሄ ክፍል ነው። እነዚህ ደግሞ እናቶች ናቸው። እናቶች በተራ አደራጅተናቸው እና በስፌት በባልትና አደራጅተው ትምህርት ቤቱ አደራጅቷቸው አሁን ይህንን የሚሰሩት እነሱ ናቸው። ይህን ስሙ ጎንደር ይላል ባሕረ ጥበብ ማለት ነው ማለት ነው። ባሕረ ጥበብ እናቶች ናቸው። ይህ ይሸጥና እነሱ ተጠቃሚ ይሆናሉ ማለት ነው። ይህን የሚሰሩ እነሱ ናቸው። እናቶች ይፈትላሉ፣ በጎን ይፈትላሉ፣ ቀጭን ይፈትላሉ፣ በስፌት ይሰፋሉ። አሁን ደግሞ ሻማ ማምረት በቅርብ ጊዜ እንጀምራለን ብለናል። የሽመና ስራ፣ ጧፍ ስራ፣ ይቺ ማረፊያ ቢሆን እንደዚህ እንደቃ ማስቀመጫ መጠጥ የሚቀመጠው እቃ ሁሉ የሚቀመጠው ከዚህ ነው። ይህን ይመስላል። የዕደ ጥበብ ተግባራት ይከወናሉ ማለት ነው እና በዚህ ይታያል። በአንድ ጎን እሷ የቀለም እውቀት አላት። አገር በቀል እውቀት አመራር ላይ ናታለች። በጎን የአመራር ስራ ትሰራለች፣ ታደራጃለች፣ ታዋቅራለች። እንዳለ በዚህ ያለ የሚሰሩ እንትኖች ቤቱ የሰጣት ኃላፊነት ትሰራለች። ብዙ ስራዎች ኃላፊነት አለበት። አሁን ጥሩ ደረጃ ነው ያለች። ትምህርት አሁን እሱ ባለፈው ጨርሳለች። በዚህ ላይ ነው የቀጠለችው። ግን አሁን በጣም ለውጡ በጣም ነገር ነው እና መጀመሪያ መተን ያየነው አሁን ድጋሚ ስመጣ ያየሁት በጣም ከፍተኛ ለውጥ ነው ያለው እና ምናልባት የሚያግዝ አካል አለ በዚህ ደረጃ በጣም ጥሩ ደረጃ ላይ ያለ እንደው እስካሁን በራሳችን ጥረት ነው ከመንግስት ከበጎ አድራጎት እስካሁን እኛም አልጠየቅንም። እውነት ለመናገር ያን ያህል ራሳችን ማሳየት አለ አቅማችን። አንድ ሰው መጀመሪያ ሰርቶ ነው በልመና ከጀመረው በእርዳታ ከጀመረው የእሱ ማሳየት መቻል የለበትም። ይህን እኮ የምናደርገው ገቢ ምንጭ ለመፍጠር ነው። እኛም አልፈው ትምህርት ቤቱ እስካሁን ድረስ ገቢ አይጠይቅም። ለልጆቻቸው እንኳን ማገዝ የማይችሉ አሉ። አንዳንዶቹ ለልጆቻቸው ያግዙናል ለራሳቸው። የእኛን ከሰራን በኋላ ምን ሰራችሁ? እዚያ በኋላ ነው እንዲያው አጋዥ እንኳን ቢፈለግ መጀመሪያ እኛም እንሰጣለን። ልጆቹን ማበረታታቸው በዚያ ነው። ሰው ብሎ እጃቸውን መዘርጋት እንዳይላሉ እዚያ ስራው ነው መሳቢያ። እናንተን የሳበ ስራው ነው። ይህ ባይሰራ እናንተ ማትመጡም እኛ ማናውቃችሁም። ዩኒቨርሲቲውን ሌላውም ስራውን ያይና ትልቅ ዛፍ ሲተከል ወፎች ይጠለላል፣ ፍሬውንም ሊበሉ ለመጠለያ። ትልቅ ስራ ሲሰራም ሰዎች ምሁራንም ተባባሪዎች አጋዦችም በተለያየ ባለው ነገር ያንን ነገር ለማገዝ ፈቃደኛ ሙሉ ደስታ ኑሯቸው በደስታ የሚያግዙት ያ ሲሆን ነው በሚል እሳቤ እስካሁን በራሳችን ነው እንጂ ይህን ያህል ወጣ ያለ እንትን ያለ ነገር እስካሁን እኛም አልጠየቅንም። እርዳታም ጠይቀን አናውቅም። አፈሩን ስናገላብጥ አንዱን ሀይላንድ ስናመጣ ምኑን ስንል እያታገልን ነው እዚህ የደረስነው። እንደምታዩን ነው። እርዳታ ቢኖረው ይሄ ቆርቆሮ ነው መሆን የነበረበት። በኬንዳ በምን ወደቀውን በማንሳት በምን እያደረግን በላይ ሰጠራ እያደረግን በተቻለ መጠን ነው የምናደርገው እና እስካሁን ድረስ ግን ጥላት የሚያደርጉ አሉ፣ ይመጣሉ። ባለፈው ጥቃቅን መሰለኝ ማለት ነው እንትን መጥቶ አጥንቶ እናንተ በጣም በራስ ተነሳሽነት
የሚሰራው ስራ በጣም የሚገርም ነው ብሎ አድንቆ ወደ ፌዴራል ነገር አላጥንተው ያንን ያለን ፍላጎታችን ጠይቀውና ወደፊት መሆን የምንፈልገውን ማድረግ እንደምንችል አሁን በፊት የሚያደረግነውን ጠይቀው ሂደዋል። እሱንም ልከውታል። 20 ዓመት እቅድ ለማውጣት መንግስት በሚያደርገው ጥናት እዚህ ላይ የተሻለ ስራ እንዳዩ ነው የነገሩን የመሰከሩልን። ለመስሪያ ቤቶች ሊገዱ ይህን ስራ ሄዳችሁ እዩ ማየት አለባችሁ፣ የሚገርም ነው ማበረታት አለባችሁ እንዳሉ መረጃው አለኝ። ይህን አለ። እንደ ግል ግን ብዙ ሰው አውቆት ልጆቻችን አስተምርልኝ አሁን እዚህ የምታዩዋቸው ለብቻ አድርገን እንደ ጸባያቸው አሉ። ወደ 15 ልጆች ከአዘዞና ከአራዳ ከኮሌጅ ከዚህ አካባቢ ያወጣሉ። እንደው